ይያሳሳትኩ አይደለም ከስራ ውጪ ካንቺ ጋር ምንም አይነት ነገር እንዲኖረን አልፈልግም እያልኩሽ ነው እኔ ደግሞ ፈልጋለሁ በቃ ደስ የምትልጅ ነገር እኔ እሺ ደስ ኖ እስቲ በእናትሽ እያስጨነቅሽ ነው ልቀቂኝ ይኸውልሽ ሲጀመር ገሬ ይሁን በቃ ማድረግ ምን ነገር ማድረግ ይችላል ዞር በለኝ ምን ማለት ነው ምን ማድረግ ይችላል ምንም ነገር በቃ ምንም ካቺ ጋር ማድረግ በቃ ባክና ፋልኝ ባክህን አንተ ቦርሳሽ ያዥኝ ነው ይኸውልሽ መጀመሪያ ቀደም ደግሞ እዚህ ጋር አስፈረምኩሽ ስራ ልጅ አንተ ውሻ ዝም በልሽ ቤቱን በሱ ስም ያዘውሽበት ነው በገዛጅሽ ዝም በልሽ እንዴት እኔ እንደዚህ ታደርገኛለህ ማዘሽ ነው ቤቱን በረገዛ ዝም በልሽ ምን ታረይ አስገድልሃለሁ እሺ የኔ ህይወት እንደዚህ እንዳበላሽው ያንተ ህይወትም አበላሽው እዚህ ጋር ችግር የለውም በቃ ይላልው እዛ በሯ ስራሽ ካሜራ ከመጀመሪያ ጀምሮ እየተቀረሽ ነበር እኮ እኔን እየቀረጽከኝ ነበር አሁን እንትን እየቀረጽኩት ነበር ቆመሽ አውሪ ለምንድን ነው የምትቀርጸኝ ሰላም ተመልካቾቻችን እንደምንድናችሁ እንደምንከርማችኋል ዛሬም እንግዲህ በአዲስ የክትትል ቪዲዮ መተናል ማለት ነው ይሄ የክትትል ቪዲዮ እንግዲህ አንድ ወንድማችን ከአሜሪካ ሀገር በፌስቡክ የተዋወቀትን ጓደኛዬ 6 ወር ሆኗልና በ6 ወር ጊዜ ውስጥ አሪፍ ጊዜ ያሳለፍ ነበር ቤት ገዝቼላታለሁና አሁን ደግሞ መኪና ልገዛላት ፕሮሰስ ስለጀመርኩኝ እውነት ይሁን ውሸት ከኔ ጋር ያላትን ግንኙነት አጣሩልን በማለት እንግዲህ በሰጠን አድራሻ ሁሉ ተከታትለን ያለው ነገር እንግዲህ አምጥተናል ማለት ነው እና እዚህ ጋር እንግዲህ ያው እሷ ብዙ ወንዶች ጋር እንደምትሄድ ብዙ ባለሀብቶች ጋር እየሄደች ገላውን እየሸጠች ብር እንደምታገኝ እንግዲህ በዚህ አጋጣሚ እሱም ያለን ሌላ ወንዶች ጋር የምትሄድ ከሆነ የሰጧትን ቤት አስመልሱልኝ ብሏል በዛ አጋጣሚ እንግዲህ ተከታትለን ሌላ ወንድ ጋር እንደምትሄድ ደርሰን እኔ ጋርም እንግዲህ መታ ከኔ ጋር ሴክስ ካላደረግን ብላ ከመድፈር ያላነሰ ሙከራ አድርጋብኝ ከዛም በኋላ ቤቱን ስራ እንስራ በማለት እንግዲህ አስመልሰንለታል ላይክ ሼር ሰብስክራይብ በማድረግ እንግዲህ ቤተሰብ ይሁን ፈትንላችሁ የተወሰደባችሁ ንብረት የተወሰደባችሁ ብር ካለ እንድናስመልስላችሁ የምፈልጉት ሰው ካላችሁ ታች ባለ ስልክ ቁጥር አዋሩኝ መልካም ሳምንት እንግዲህ እንዳይደብርሽ ያው እንግዲህ ለመጀመሪያ ሌላ ቀን ያኖራለሁ በሽንታን እንዴ ብቻ እንደምትልኩ አላወቅኩም ነበር እስቲ እንጫወታለን በሰፊ ቁጭ ስለሽ አሁን እንዴት ቤት ለመምጣት ወሰንሽ ገና ያኔ እዛ ቦታ ላይ ተገናኝተን ያው ስለ ስራው ምን ነው ምናምን አንተ ደግሞ ስለ ስራው በደንብ ትነግረኛለህ ብዬ አስባለሁ በደንብ ታስባለህ ስለ ስራውማ ኖርማል ነው ትሰራለሽ ያው ዋናው ያንቺ ችሎታ እንጂ እኔም አያሳስብም ችግር የለውም እኔ ስራዬ ነው ሙያዬ ነው ታውቃለህ ሙያዬ ነው በዚህ ነው የተመረቅሽው አዎ በጣም እንደዛ በለው አይ ምንም ኮና አሪፍ ነው እና እንዴት ነህ አለሁልሽ ስራ አሪፍ ነው እንጂ ነው ሁሉ ሰላም ቆንጆ ነው ታዲያ ባለፈው ያልኩሽ ነገር እንዲፈረክሽ ነው እየሰራሁበት ነው ስለሽ አሁን ያኔ ያወራነው ነገር አለ አይደል አዎ ኮን ባወራለ ላይ ደህና እንደዚህኛ ሰው በስልክ እያወራን ከምንገናኝ ዝም ብሎ ቢሮ ከፍተን ብናወራ አንቺም ተጠቃሚ ትሆኛለሽ ምን ይመስልሻል እናወራለን እንሰራለን ያው ባለፈው እዛ ሀብታሞቹ ጋር ነው እንደተገናኘ ነው ከነሱ የበለጡ ሀብታሞች እንግዲህ ይኖራሉ ግን ከዛ ፊት ስለአንቺ በደንብ ብነግሪኝ ባል ፍቅረኛ በዚህ አዲስ አበባ ልጅ ነሽ ሁሉም ነገር ማለት ነው አዎ የዚህ ሀገር ልጅ ነኝ ነው አዲስ አበባ አዎ አዲስ አበባ ልጅ ነኝ ልጅ ምናምን ባል ትዳር ልጅ ምናምን የለም ግን ያው በፌስቡክ ምናምን ማወራቸው ውጭ ሀገር ዲያስፖራዎች ምናምን አሉ ውጭ ሀገር የሚኖሩ ሰዎች አሉ በስልክ ማወራቸው ምናምን እንደ ፍቅረኛ ናቸው ወይስ ኖርማል ሹገር ዳዲ ነገር እንደዛ ነገር ሹገር ዳዲ ነገር አዎ ታዲያ ወደ ምናምን ታውቃለህ እሱ ማለት ከነሻው ገንዘብ ከሰጡሽ ኖርማል ነው ስለሽ አሁን ገንዘብ ይልኩልሻል አዎ ይልኩልኛል ብዙ ናቸው ያው ገንዘብ ያላቸው ሀብታሞች ስለሽ አሁን ቆይ ምን እያልሽ ነው የምታወራቸው ያልገባኝ ነገር እንዴትስ ነው የምታገኛቸው አገኛቸዋለሁ ፎቶ ቆንጆ በምን መንገድ ቆንጆ ፎቶ ምናምን እነሳለሁ ኢንስታግራም ምናምን ላይ ፖስት አደርጋለሁ ከዛ ያው
ወንዶች ምናምን ደግሞ ታውቃለህ እንደዚህ ሼፕ ሴት ምናምን ሲያዩ ያወሩሃል እና በዛ መንገድ ነው የምኖራቸው። ቆንጆ ፎቶ ልክላቸዋለሁ። ራሳቸውን የሚያወሩሽ ነው ወይስ እንዴት ነው? ራሳቸውን የሚያወሩ ራሳቸው ፎቶ ምናምን ስልክላቸው አምሮብሃል ግን አንተ የስራው ባህሪ ነው። ታዲያ ከዛ ውስጥ ስልሽ የሆነ እንደ ፍቅረኛ ሆነሽ ነው የምታወራቸው ማለት ነው? እንደ ፍቅረኛ ነው የምናወራቸው ስልሽ እና ቆይ መተን እንጋባ ምናምን የሚልሽ የለም? ያው መጀመሪያ ነግራቸዋለሁ እና ያው ብር ምናምን ልኩልኛል። ኦኬ ዝም ብለው ይልኩልሻል? ነግራቸዋለሁ። በስንት ጊዜ ታሰምጫቸዋለሽ? በሁለት ሳምንት በሶስት ሳምንት በአንድ ወር። ኦኬ በሁለት ሳምንት በአንድ ሳምንት በአንድ ወር አንድ ወር ፍልጅ ይሰዋል ማለት ነው። አይ ያው አንዳንድ ደረቅ ወንዶች ታውቃለህ ወር ምናምን ሊወስድብኝ ይችላል። እንጃ አምሮብሃል በጣም። ያው ስራው ነው ትንሽ እንደውም ጠቆር ያለው ምንም ነው። አረ በጣም ቆንጆ ነህ። ታዲያ ቆይ ከዛ ውስጥ ደህና ነገር አስደረግሽ እና መስሎ የለም? አለ እባክህ አንደኛው መኪና ገዛልሻለሁ ብሎኛል። ቤት ግን አስገዝቻለሁ። ቤት አስገዝተሻል? አዎ። ስለዚህ አሁን እዛ ቤት ውስጥ ነው የምትሻለሽው? አዎ። እዚህ አዲስ አበባ ውስጥ እስካላችሁ ነው የተደረገች ነገር ነው? ብር ምናምን ገንዘብ ይሰጡኛል ግን ያን ያክል እንደዛኛው ከዛኛው ጋር ብዙ ቆያችሁ ማለት ነው ወይስ እንዴት ነው? አዎ ቆይተናል። ምን ያህል ጊዜ? ብዙ ነው። ይሄን ያህል? አዎ። ቢያንስ ዓመት ወይ ምን ያህል ጊዜ? 6 ወር ምናምን ምን ይመስለኛል። አዎ። በ6 ወር ጊዜ ውስጥ ነው ቤት ያስገዛሽው ማለት ነው? አዎ። ወንዶችን ታሳምጣቸዋለህ ፎቶ ምናምን ይላክ። ይሄ ደግሞ ቆንጆ ፎቶ ኢንስታግራም ላይ ምናምን ፖስት አደርጋለሁ። እየተገላለች አዎ። ምን በፓንት ወዲህ ማስጀመር ምን በዚህ ነገር በቃ ቆንጆ ፎቶ ነው ልክላችሁ። ስለዚህ ወንዶችን በዛ ነው የምታሰምጫቸው ማለት ነው። ስለዚህ ሁሉም ነገር ላንቺ ቀላል ነው። አዎ ቀላል ነው ሁሉም ነገር ቀላል ነው። ሰውየው ድንገት መጥቶ ካንቺ ሌላ ነገር ይፈልግ አሁን እዚህ ቢመጣ መቼም ቤት ከገዛልሽ ካንቺ ብዙ ነገር ስለሚፈልግ ነው። እዚህ ሲመጣ ባይመጣ ራሱ ድንገት ስለአንቺ ማንነት እዚህ ቢያቅስ ምን ይመስልሻል? አረ ማን ይነግረዋል? ያው የኛ ሀገር ወደኛ ነው ባለሀብት ሆኖ ደግሞ ውጭ ሀገር ኖሮ ለአንቺ ቤት ከገዛልሽ ጭራሽ መኪና ሊገዛልሽ እያሰበ ከሆነ ትንሽ ብር ለሰው ይሰጥ ለአንቺ መግቢያና መውጫ እኮ አጣርቶ እኮ ነው የሚፈልገው። ማከሱን ምንም ችግር የለውም። እኔ በራሴ መንገድ ወደ ራሴ እንደማመጣው እርግጠኛ ነኝ። ምን እርግጠኛ ትሆኛለሽ? እርግጠኛ ነኝ። እናወራለን እኮ ይሄን ያህል ስልክ እናስቀምጠው እኮ ስልክ እየጠበቅኩ ነውና ስለሽ እንዴት ይሄን ያህል እርግጠኛ ትሆኛለሽ? ታወራለህ እኮ ይሄን ያክል ጊዜ እኮ አውርቼዋለሁ አይደል? ስለዚህ የውስጡ ማንነት ምናምን አውቀዋለሁ። አዎ ግን እኔም አሁን እንደሱ ባደርግልሽ እንደሱ ቤት በገዛልሽ የሆነ ሴት ልጅ ነሽ፣ ቆንጆ ከሆንሽ መሄድሽ አይቀርም ሌላ ቦታ። ስለዚህ እጠራጠራለሁ ምንም ባደርግልሽም አንቺ የሆነ ሰው እንዲፈትንሽ አደርጋለሁ። አይ እሱ በቃ ታማኝ ሆኜ ምናምን ነው የማወራው እኮ። ይሄ ሰውዬ ቢነቃብሽ ምን የሚያደርግሽ ይመስልሻል? አይነቃም ሳይሆን ድንገት ይሆናል። አንዳንዴ ይሆናል ሳይሆን አይሆንም ሳይሆን ይሆናል ብለሽ ማሰብ አለብሽ። ያ ነገር ድንገት ይፈጠር ከሌሎች ሀብታሞች ጋር ያለው ግን አያደርገውም። አሁን እኔ እንደዛ ቤት አለ ገዝቼልሽ ብዙ ብር እየላኩልሽ ሌላውን ጋር ብትሄጂ እኔ እገልሻለሁ። የምሬ ነው የምልሽ። አይ እንደዛ የሚያደርግብኝ ሰው እዛ ድረስ የሚያደርስብኝ ሰው የለም። አይነቃብኝም። ይሄን ያህል በራስ ተማምኛለሽ ማለት ነው። ስለዚህ ሆነ የሚከብድ ነገር አለው። ቆንጆ ነሽ፣ ብዙ ነገር ይገባሻል። ግን ራስሽን እዚህ ነገር ውስጥ ባትተወሰኔም አሁን ስራዬን ለማገናኘት ቢሆንም ግን እዚህ ነገር ውስጥ ባትገቢ ጥሩ ነው እልሻለሁ። አንተ ደግሞ እንደዚህ በድርቅ ትላለህ። በቃ ለምን ሴትነትሽን እንደዚህ የማይሆን ቦታ ልታደርጊዋለሽ? እንዴ ስራ ነው በቃ ስራዬ ነው። ይሄን ያህል ኦኬ። እንደዛ ከሆነ ባለፈው ያልኩሽ ታዲያ በሼር አብረን እንስራ ማን ያልኩሽ ስራ ምን አሰብሽ ስለሱ? እንሰራለን አልሸሺ ግን ደግሞ በደንብ አስቢበት። ተፈራርመን ቢያንስ የሆነ ብር ሼር ተደራገን የሆነ ቢሮ ከፍተን በድብቅ ማለት ነው። ቢያንስ እሱን የሰራ ምን ይመስልሻል? እስኪ ግርማ ራኩሽ ወይስ ምንድን ነው? በጣም ራስ ታዲያ ምን ለመሆን እየሞከርሽ ነው? በቃ አንተ ደግሞ ድርቅ ትላለህ ዝም ብለህ። አይ አይደለም፣ ምን ለመሆን እየሞከርሽ ነው? አልገባኝም።
እንዴ በቃ አይሞቅም ማለት ነው። ስሜት ምናምን የለም እንዴ? ቢኖረኝስ ምን ማለት ነው ስልሽ ሆነ ለስራ ነው እዚህ የተገናኘው ነው እኔና አንቺ። አዎ ግን በቃ ታምራለህ፣ ቆንጆ ነህ፣ ሰውነትህ ያምራል ምናምን ገብቶሃል። እያስጨነቅሽኝ ነው ስልሽ እና አሁን እዚህ ጋር ለስራ እንጂ አንቺ ጋር እንደሚወጡት እንደ ሽማግሌዎች ምናምን እዚህ ጠሮሽ ቤት ድረስ ይጠሮሽ አንቺን ለማውጣት ነው ማለት አውቃለሁ እኮ አውቃለሁ እኮ ሁሉንም ነገር አውቃለሁ እኮ ግን ቢሆንም እኔና አንቺ እንደዚህ ነገር ያምራል ምናምን ነገር ምንም በቃ አይደለም። ምን እየሆንሽ ነው ያለሽው? አንተ ደግሞ በቃ ይሞቅህ ማለት ነው እንዴ? ይሞቀኛል። እሱም የሰው ልጅ አይደለም እንዴ? ግን ቢሆንም እኔና አንቺ ለስራ ነው እዚህ ጋር ከተገኘ የሆነ ነገር ማድረግ ፈልጋለሁ። ምን ማድረግ ትፈልጊያለሽ? ግን በቃ ሴክስ ምናምን ማድረግ ፈልጋለሁ። ምን እርግጠኛ ነሽ በዚህ? በቃ እርግጠኛ ነኝ። እዛ ያልሽው ሰውዬ እኮ ይወድሻል ምናምን አይደለ እንዴ? ታውቃለህ እሱን አላውቅም አልኩህ። አውቃለሁ እና ታዲያ በቃ ታምራለህ፣ ቆንጆ ነህ ምናምን ትልሽ ሆነ ለማሳሳትም እየሞከርሽ ነው። አይ ያሳሳትኩ አይደለም። እና ታዲያ በቃ ቆንጆ ነህ፣ ታምራለህ። አንቺም ታምራለሽ እኮ ማማርማ እኮ ግን የሆነ ተከፍሎሽ ከምታረጊው አንፃር ከኔ ጋር ይሄን ነገር ማድረግ አይገባሽም። እኔ ምንም ልከፍልሽ አልችልም። ይሄን ነው ግን አይ እንድትከፍለኝ ምናምን እኮ እየጠየቅኩ አይደለም። እና ታዲያ ምንድን ነው የምጠይቀው? በቃ ትንሽ እያስጨነቅሽኝ ነው ያለሽ። የምሬን ነው የምልሽ። እንደ እባክህ እንዴ ምንድን ነው እኮ እያስጨነቅኩህ አይደለም። ታዲያ ምን ለማድረግ እየሞከርሽ ነው ያለሽ? በቃ ከአንተ ጋር የሆነ ነገር ማድረግ ፈልጋለሁ እኮ። ምን ማድረግ ትፈልጊያለሽ? ኩላልኩሽ እኮ ነው ከሴክስ ውጪ ነገርኩህ እንዴ? ምንድነው ድርቅ የምትለው አንተ? ለሞቀህ ምናምን ስሜት ምናምን ብቻ ባታስጨንቂኝ ደስ ይለኛል። ምንም እያስጨነቅኩህ እኮ ምንም እያስጨነቅኩህ ማለት ምንም እያስጨነቅኩህ አይደለም እኮ እያስጨነቅሽኝ ነው። እያስጨነቅኩህ አይደለም። እና ምን ለማድረግ እየሞከርሽ ነው? በቃ ካንተ ጋር ምን ነገር ማድረግ ፈልጋለሁ እኮ። ለምሳሌ ነገርኩህ አንዴ። ለምን በየደቂቃው ተጠጥ ማስኪ ቀፈኝ ነገር ወደ ለሜዲ እየሞከርሽ ነው? በቃ ወደ አንተ ነው። ይሄን ያለ ምንድነው እኔ ለማስተሳት እየሞከርሽ ያለሽው? እያሳሳትኩ አይደለም፣ ግን አንተ ቆንጆ ነህ ምናምን ካንተ ጋር የሆነ ነገር ማድረግ ፈልጋለሁ። በቃ ስለሽ እኔ እንጃ ግራ እየገባኝ ነው። ለምታረግ ግራ ይገባል። ቀላል ነገር እኮ ነው። ምንም ግራ የሚያጋባ ነገር እና በቃ ማለት እና በቃ ቀይ ነገር ማድረግ በጣም እየተፈታተንሽኝ ያለሽው የምሬን ነው። ለመነሳት ምናምን ለምን ትሞክራለህ? ለመነሳት ምናምን እና ታዲያ ምን ላድርግ? በቃ ይሄን ነገር እናደርግ ደስ ይለኛል። እኔም እኮ ደስ ይለኛል፣ ግን ምንም ቢሆን ስራ ነው። ለማንኛውም ወዴት ነህ? ፌርማውን ላምጣና በዚሁ ከቀጠለን ሌላ ነገር ውስጥ ስለምንገባ ፈርመን ባይሆን የምናደርገው እንመስልሻል? አንተ ደግሞ እሺ በቃ ሄዳ ነበር። ብለሽ ታገኙና እዚች ጋር ችግር የለውም። በቃ በቃ እላለሁ ቶሎ አይበቃም ግን ምን በቃ ከቀጠልንበት ምን ጨርስ ይሻል ማለት ከቀጠልንበት ከጀመርንበት እንቀጥል ይሻል። እኔ እንጃ የሆነ እኔ ምን እየከበደኝ ነው ሁሉም ነገር። የምሬን ነው የምልሽ። ምን ይከብዳል? ምን ይከብዳል? በቃ እኔ ስሜቴ እየመጣ ነው።
እንዴ ዋናው ሳር እሱን ነው ፈልጊው። በጣም እያስጨነቅሽ ነውና ፍቅረኞች ምናምን እያሉሽ ስለሽ ውጪ ያንን ነገር ያደርግልኛል ለምትይ ሰው እያለ አሁን እኔ ጋር ተገላልጠሽ ጭራሽ ላይ መውጣት ምን ይሉታል እንዴ? አንተ ደግሞ ታምራለህ፣ ቆንጆ ነህ። እኔም አንድ አውቃለሁ፣ ግን ምንም ቢሆን እንዴ ምን ሆነሽ ነው? እያስጨነቅሽ ነው በጣም። ደግሞ ዝም ብለህ በቃ ድርቅ ትላለህ። ለምን እንደዚህ ትደርቃለህ? እና ታዲያ ምን ላድርግ? በቃ ካንተ ጋር ጊዜ ማሳለፍ ምናምን በጣም ደስ ይላል። ማለት ምን አይነት ጊዜ ነው ከኔ ጋር የምታሳልፍ? በቃ ደስ የሚል ጊዜ ነው ስለሽ ሆነ እኔን ለማሳሳት በጣም እየሞከርሽ ነው። ደግሞ ከስራ ውጪ ካንቺ ጋር ምንም ነገር እንዲኖረን አልፈልግም። እያሳሳትኩ አይደለም። ከስራ ውጪ ካንቺ ጋር ምንም አይነት ነገር እንዲኖረን አልፈልግም እያልኩሽ ነው። እኔ ደግሞ ፈልጋለሁ በቃ ደስ የምትል ልጅ ነህ ምናምን ነገር። እኔ እሺ ደስ ልልሽ እችላለሁ፣ ግን ምንም ቢሆን ደግሞ እኔ ከስራ ውጪ ካንቺ ጋር ምንም እንዲኖረኝ አልፈልግም። ያንተ ደግሞ እንደው እኔ ፈልጋለሁ በቃ ከስራ ውጪ እኔ ምንም እንዲኖረኝ አልፈልግም ካንቺ ጋር። ምን እንደዚህ ድርቅ የምትለው ነው? እስቲ በእናትሽ እያስጨነቅሽ ነው። ልቀቂኝ። ይኸውልሽ ሲጀመር ልቀቂኝ። ይኸውልሽ ከመጀመሪያ እስከ መጨረሻ ድረስ ይኸውልሽ ስናወራ የነበረው ነገር እዚህ ጋር ምንም ስራ የለም። አሁንም እዛው ሁኚ። እዛ ነበሩ አስረሽ ካሜራ ከመጀመሪያ ጀምሮ እየተቀረሽ ነበር እኮ እኔን እየቀረጽከኝ ነበር። አሁን አንቺን እየቀረጽኩሽ ነበር። ቆመሽ አውሪ። ለምንድን ነው የምትቀርጸኝ? ይኸውልሽ አንቺን ጋር የላከኝ ፍቅረኛሽ ነው፣ ቤት የገዛልሽ ፍቅረኛ። ቆመሽ እሺ አሁን ከእኔ ምንድን ነው የምትፈልገው? እኔ ምንም አልፈልግም ካንቺ። የምትፈልገው ምንድን ነው? እኔ ካንቺ ምንም አልፈልግም አልኩ። እባክህን አጥፋው፣ እባክህን አጥፋው። ምንም አላጠፋም። እኔ እውነቱን መውጣት ትችላለች። አትመናጨቂ፣ አርፈሽ ቁጭ በይ። እንዴት ትቀርጸኛለህ? ቆይ ምን አድርጌ ነው የምትቀርጸኝ? አፍሽን እንዳከፍቺ። እንዴት ትቀርጸኛለህ? ቆይ ገለኝ የምትፈልገው? ምንም ካንቺ አልፈልግም። ቆይ እኔ ገለኝ ቢሆን በቃ ማድረግ ምንም ነገር ማድረግ ትችላለህ። ዞር በይልኝ። ምን ማለት ነው? ምንም ነገር ማድረግ ትችላለህ? ምንም ነገር ምንም ካንቺ ጋር ማድረግ በቃ እባክህን አጥፋልኝ፣ እባክህን አንተ ቦርሳሽ ያዥ ነው። ይኸውልሽ መጀመሪያ ቅድም ደግሞ እዚህ ጋር አስፈረምኩሽ ስራ ልጅ አንተ ውሻ ዝም በልሽ። ቤቱን በሱ ስም ያዘውሽበት ነው ነው በገዛጅሽ። ዝም በልሽ። እንዴት እኔ እንደዚህ ታደርገኛለህ? ማዘርሽን እዚህ ቤቱን በረገዛ ስም አዙረሽ ዝም በልሽ። ምን ልታረጊ? አስገድልሃለሁ። እሺ የኔ ህይወት እንደዚህ እንዳበላሽው ያንተ ህይወት አበላሽዋለሁ። የኔ ህይወት አበላሽተህ እኔ እዚህ ዝም በልሽ። ሂጂ ልትከስከሶች አሁን ከዚህ አስገድልሃለሁ። እሺ አስገድልሃለሁ። ጠብቅ